ለማሳየት የሞከርኩትኝ የእንግሊዘኛውን እንትን ወደ አማርኛ በመተርጎም ነው። የመጀመሪያው እንግሊዘኛ ኮርስ ቢሆን ለምሳሌ ስለ ቴንስ መማር የፈለግን ቴንስ ምንድነው? ቴንስ ማለት በአጭሩ ታይም ነው። በቃ የጊዜ ታይምን የሚያሳይ ነው። አክሽንን ስቴት ኦፍ ቢንግ መቼ እንደሆነ መቼ እንደተሰራ በቃ ታይም ኢን ሾርት ቴንስ ሚንስ ታይም። በቴንስ ውስጥ ኦልሞስት ሶስት አይነት ቴንሶች አሉ። ዘ ፕሬዘንት ቴንስ የሚባል አለ፣ ዘ ፓስት ቴንስ እና ዘ ፊውቸር ቴንስ ይባላል። ፕሬዘንት ቴንስ ምንድነው? በቃ በአሁን ላይ ያለን ነገር የሚገልጽ ነው። አሁን ላይ አሁን በመደረግ ላይም ሊሆን ይችላል። ጀነራል ትሩዝ እውነታዊ እስከ ዘላለም እውነታዊ የሆነ ነገር ሊሆን ይችላል። አሁን ላይ ያለን ነገር ለመግለጽ የምንጠቀምበት ነው። ለምሳሌ ፕሬዘንት ቴንስ በስንት ይከፈላል ደግሞ? በተለያዩ ዲቪዥኖች ሊከፈል ይችላል። የመጀመሪያው ሲምፕል ፕሬዘንት ቴንስ ነው። ሁለተኛው ዘ ፕሬዘንት ፐርፌክት ቴንስ፣ ሶስተኛው ደግሞ ዘ ፕሬዘንት ፐርፌክት ኮንቲኒዩስ ቴንስ። ይሄ አጠቃላይ ሶስቶች እነዚህ ፕሬዘንት ቴንስ ተብሎ ይገለጻል። ሲምፕል ፕሬዘንት ቴንስ ምንድነው? ኤ ቴንስ ዩዝድ ቱ ኤክስፕረስ ሃቢት ልምድን ለመግለጽ ጀነራል ትሩዝ ጀነራሊ ትሩ እውነታ በቃ እውነት የሆነን ነገር እስካችሁ እውነት የሆነን ነገር ለመግለጽ። ሩታይን አክቲቪቲ በየእለቱ የምናደርጋቸውን ሩታይን አክቲቪቲዎችን ለመግለጽ እነሱን የምንጠቀምበት ነው። ሌላኛው ዘ ፕሬዘንት ፐርፌክት ቴንስ፣ ዘ ፕሬዘንት ፐርፌክት ኮንቲኒዩስ ቴንስ እያለ ይሄዳል። ያው ያሁኑ የተቀረጸው ቪዲዮ የኔን የአማርኛ ፍሉዌንሲን ቼክ ለማድረግ ስለሆነ ያን ያክል ዲፕ መግባት ላያስፈልግ ይችላል። ያው አመሰግናለሁ። ራሴን ለማስተዋወቅ ሰልፍ ኢንትሮዲዩስ ለማድረግ ይሄን እድል ስላገኘሁ የሆነ ኦፖርቹኒቲ ስላገኘሁ አመሰግናለሁ። ቫንጋሪ ቲንክ ካምፓኒም ይሄንን እንትን ከግምት ውስጥ በማስገባት ደግሞ ለኔክስት ሴሽን ይጠራኛል ብዬ አስባለሁኝ። ይሄን እድል ስላገኘሁ አመሰግናለሁኝ። ፒስ